ምን ሆኖ ነው ና ወደ ሾማል አረ ምንድን አረ አርጋሪው አረ የሆነ ቦታ ወስዳችኋለሁ ነበር ነው我带你去个地方 አንድ ቦታ ወስዳችኋለሁ ብሎኝ ነበር እኮ ታዲያ ተበልቶ look okay 了回来搬了 ጥሩ ያወራን ነበር ማሳየት አለብኝ አሁን ቀይር ነው የሚለው አንቺ በስማ ሰላም እንደምን አላችሁ ውድ ኢታ ቲቪ ቤተሰቦቻችን ዛሬ እንደምታዩኝ ከስቱዲዮ ወጣ ብያለሁኝ በቅርቡ ከቀናት በኋላ ሙሽራ የሚሆኑ ጥንዶችን ዛሬ እስቲ ምሳ እንብላ ብዬ ጠርቻቸዋለሁ አብሮ አንድ这个አይ ተቀምሳለ እኔ ምላሽ እንጂ ይጣፍጣል ቢኒ በእናትሽ ተበላችሁ እሺ ወጡን በማንኪያ አይ ባርማ እንዴት ነው እስቲ ዝግጅት ሙሽርነት አሁን እንዳልሽኝ ትንሽ ጊዜያቶች በኋላ ልትጋቡ ነው እስካሁን እጮኛ ናችሁ እና እስቲ እንዴት ነው ዝግጅት ምን ይመስላል我的山了ወድሻለሁ አልክ ኦይ 说话和我老婆我给你买房子了吗现在不想吃你ልንጋባ ነውና አሁን በቅርብ ልንጋባ ነውና አመሰግናለሁ እና በጣም ቆንጆ የሚያምር ቤት ፈልጋለሁ ከተማ ላይ የሆነ አሪፍ ቆንጆ ቤት ፈልጋለሁ እያለ ነውና ይሄንን ደግሞ አስረጅልኝ በዚህ ቢያንስ ማለት ነው ሲታሻ እስታሳየኝ ክርስትና እንደሆነ ማለት ሚኒንጉ ገብቶታል በጣም ዋው እንዴት ነው ዝግጅት ምን ይመስላል የሚለውን አብራቸው ቆንጆ ቆይታ ማደርግ ይሆናል የትም እንዳትሄዱ አብራችን ቆዩ እኔ ራሄል ነኝ የደሙ ኢታ ቲቪ ነው እስከ ፍጻሜው አብራችን ቆዩ አይ ሙሽሪት እንዴት ነህ ሰላም ነው እንዴ ነው አማርኛ ሰላም ነው ሰላም እንዴት ነህ ሙሽሪት እንዴት ነሽ አስጠበቃችኝ አዎ በጣም አራት ችግር የለውም እንዴት ናችሁ ቀጠሮ እንዴት ነው ቻይና ይከበራል ወይስ ይከበራል እኔ አበላሽ እንዴት ናችሁ ደህና እንዴ ሰላም ነው ወይ እንኳን ደስ ያለ በይልኝ ከንሽንከላ ታሻ አመሰግናለሁ አማርኛ በደንብ እየለመደ ነው አሁን ይሻላል ያስለመድሽ ነው ምን ለመደ አማርኛ እስቲ የሚችለውን ይበልልኝ 你会说的阿玛哈拉语你说当然喽 ሰላም ነው ጎበዝ ሰላም ናችሁ አይ ጎበዝ በርትተሻል እንዴት ናችሁ ሰላም ነው ወይ አሁን ሰላም ነው የምር ሰላም ነው 现在好了没有好了አምቡላንስ ችግር የለም በጣም አሪፍ ዛሬ እንግዲህ እኔ ተመቻችሁና አጋጣሚ የጾም ቀን ሆነ እኔ ነኝ ያዘዝኩት በእኔ ምርጫ እስቲ አበሻ ምግብን በደንብ አብረን እንበላለን ብዬ ተስፋ አደርጋለሁ እሺ ይሞክራል አሁን ዛሬ ይሞክራል እስቲ እናያለን እሺ እንዴት ናችሁ ደህና ነን እንግዲህ ያው እናንተ ነገር ባልታሰበ መንገድ መነጋገሪያ ሆነ አይደል አንቺ አላሰብሽም ብዬ አስባለሁ አላሰብኩም ጭራሽ መጀመሪያ ቲክቶክ ነበርሽ አልነበረሽ መጀመሪያ ላይ ነበር ተጠቀም ነበር ያው እንዲማኑ አይናን ቫይራል አልወጣውም እንጂ ተጠቀም ነበር ያ እሱም ደግሞ በአገሩ ዝናኛ እንደሆነ ነገርሽ ነው እዛ ሀገር ላይ ቲክቶክ አለው ራሱ አሁን ኦልሬዲ ሁለት አካውንት ነው ያለው ያኛው አካውንት አንድ ሌላ ነው ይሄኛው ደግሞ 400 ሁለት አካውንት ስላለ ዋው 400 ዝና እንዴት ነው በቻይና በይልኝ ታዋቂ መሆን 在你的中国是大网红怎么样在中国和这边一样吗不一样如果没有上过 TV 在这边 TV look ያው ሁለቱም አንድ ነው እዛም በቲቪ ታይቻለሁ እዚህ በቲቪ ታይቻለሁ ሁሉም አንድ ነው ደስ ይላል ያ እንግዲህ ሰው ኖርማል እንዴቱን እየገለጸ ባለበት ሰዓት ነው እንግዲህ መነጋገሪያ ሆናችሁ አሁን በደንብ ማህበራዊ ሚዲያዎቻችሁ ላይ በሰፊው እያየናችሁ ነውና
ወደዚህ ወደ መልካም መቀየሩ እንዴት አየሹ? የሆነ ቪዲዮ መጀመሪያ ሰምተሽ ነበር ስትይ አይቼሻለሁኝ። እንዲያጠፉልኝ ፈልጌ ነበር ግን ብር ብለውኛል። እስቲ ለዚህ መልስ እንሰጥበት እያልሽ ግን ያ የእውነት ሆኖ መልስም ሰጥተሽበት አሁን በደንብ ማስታወቂያዎቹም ላይ እየተንቀሳቀሳችሁ ነው። ወደ መልካም መቀየሩ እስቲ እንዴት አሰብሽ? ማለት አንዳንድ ነገሮች የእግዚአብሔር ስራ ነው ታውቂያለሽ። መጀመሪያ ላይ እንደዚህ አላሰብኩትም። ለሁለት ቀን ያህል በጣም ተረብሼ ነበረ። ያንን ቪዲዮ ሲመላለስ በጣም ተሰምቶኝ ነበር። እኔና እሱ ራሱ በጣም ተሰምቶት ነበር። ከቻይና ድረስ ላይ የተደወለ ነበረ ምንድነው ችግሩ እየተባለ ማለት ነው። እና ያው እግዚአብሔር ስራ ደግሞ እነዚህ ነገሮች ወደ ስራም ቀየረልን፣ ወደ ጥሩ ነገሮች ቀየረልን እና ይሄ ለእኛ እንደውም ከመጥፎ ይልቅ ጥሩነትን አምጥቶልናልና ጥሩ እድል ነው። በእኛ ሀገር ነገሮች ለምን ይባላሉ? መጥፎ ነገር ሲያጋጥም ለበጎ ነው። እነሱ ሀገር እንደዚህ አይነት ነገር አለ? እስኪ በእናትሽ ጠይቂልኝ። እንደዚህ መጥፎ ነገር አሁን በጮህበት እሱ አሁን እንደዚህ በጣም ተፈላጊ ሆኖ ማስታወቂያዎችን እየሰራ ነው ያለው፣ ዝና ጨምሮለታል። እንዴት ተረዳው? እሱን ደግሞ ፐርስፔክቲቭ在爱情不一样，什么的东西不好的东西能带过来，好的东西有一个文化。你们爱情你在中国这么火的人有吗？这么大话火的人有吗？你在现在开心了没有？你现在开心了没有？开心啊。怎么说话？开心。开心。ደስተኛ ነኝ ነው በቃ ስለተፈጠረው ደስተኛ ነኝ ያለው። ስለዚህ ያዘዝነው ምግብ ደርሷል ያለችኝ ነው። እየበላን ደግሞ እናውራ። እሺ እንግዲህ በእኔ ምርጫ ነው ያዘዝኩት። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ከፈለገም ፓስታውን ይሞክራል፣ ካልሆነም ደግሞ እንጀራ። እንዴት ነው እንጀራ? ፓስታ ይሄ እንጀራ ያ ወበስ አንቺ በደንብ ነው የለመደ ነው። አይ በጣም ከዛ ደግሞ ይኸውልህ እንጀራ ፓስታ ባላ አብሮ አንድ አይ ትቀምሳለህ። እኔ የምልሽ ሽሮ አይወድም እንዴ? አይወድም። ወይኔ ያላወቅኩኝም ታዲያ በእናትሽ። ኧረ ምንም ቀምሶ አያውቅም። ሲያየው ራሱ ለምዶን አላውቅም። ሽሮ ብቻ ነው ወይስ? ሽሮ ብቻ። እሺ ዛሬ እስቲ ይሄ አሪፍ ነው ብዬ አስባለሁ። እስቲ ዛሬ ቀምሳለሁ። ይሄ ቆንጆ በቻይንኛ ቆንጆ ምንድን ነው? አሪፍ ነው፣ ይጣፍጣል። ምንድን ነው በቻይንኛ ይጣፍጣል ማለት ምንድን ነው? ሆችል። እሺ ያው ሽሮ ዘመያ አየር ላይ ሻሚያ ይሄም ይጣፍጣል። ኖ አይ ቆይ ኢትዮጵያ የጅላ ፓስታ ቆንጆ።这个不会吃，试一下。ሞክረው ግድ የለህም። አይ ዛሬ ቀን እስቲ ሞክሪያውና ከዛ አንቺም እየበላሽ አሳዩ እንዲደፍር። አይ ላንቺ ነው። አረስ ላንተ ነበር ያሰብኩት። እስቲ ለአንተ ለራስህ እስቲ ቺጋ። እሺ ዛሬ ተግባባን። በቃ አንድ ቀን ብንሆን ወይኔም ቻይንኛ ለምዳለሁ፣ አንተም አማርኛ ትለምዳለህ። ላንቺ እንዳይጎብስሽ ይሄንንም ደግሞ አይ ጎበዝ። ይጣፍጣል። ቆንጆ እየበላችሁ አየህ ዝም ብለን የፈራኸው እንጂ ይጣፍጣል። ብይ በእናትሽ እየበላችሁ። እሺ ወጡን በማንኪያ አይ ወይኔ ጉዳችን ፈላ ዛሬ ቀን። ኦኬ ለብያ ቆንጆ አየሽ ቆንጆ ሽሮ ነው እስከዛሬ ያልቀመሰው ማለት ነው እንጂ ቀምሶ ሽሮ ሻከላ ጠብስ ጣውላ ወጣ ቆንጆ ምን አለ ሽሮ ሸክላ ጥብስ
እና ዶሮ ወጥ ቆንጆ ከሀበሻ ምግብ የወደዳቸው 3 ምግብ እነዚህ ነው። እየገረመኝ ነው ራሱ። በቃ ዛሬ ቀምሶ አያውቅም። የእውነት ቀምሶ አያውቅም። ስለዚህ ሳይቀምሰው ነበር የፈራው ወይም በማንኪያ ራሱ ዋጠው ገርሞኛል። ቀምሶ አያውቅም። ኢትዮጵያ ከተገናኘን ከተዋወቅን ጀምሮ ቀምሶ አያውቅም። እንዲህ ሞራል የሚሰጠው ብላ የሚለው ነበር የሚፈልገው። ስበላ ራሱ ይነሳል። እውነት ወደድከው? የምር ቆይ ወደድከው?好吃看look ኦኬ ሲያየው እንደዚህ ያደረገው ነበረ ሲቀምስ look no 公主巴拉公主yeah ብሉሽ ቢበናስ እና በጣም ደስ ይላል። ስለዚህ አጠቃላይ ያበሻ ምግብ ሳይሆን ወይም ሽሮን ነበር እንጂ ሌሎቹም በደንብ ይበላል አይደለ? አዎ ሽሮን ደግሞ ይሄው በቃ በጣም ጎበዝ ወደደ። ጎበዝ ለራስ ለአንተ እሺ በቃ በጣም ደስ ይላል። ስላገኘኋችሁ ደስ ብሎኛል። እኛም ደስ ብሎናል። እናመሰግናለን። እንዴት ነው ግን የቋንቋውን ነገር እናንሳ እስቲ። ቻይንኛ ትንሽ ለየት የሚል ቋንቋ ነው አይደለ? ስንሰማው አሁን አንቺ ስለለመድሽው እኛ ግን ከውጭ በፊት ሳትለምጂ በፊት ትንሽ ለየት ያለ ነው እና እሱ አማርኛ ከመልመድ ይልቅ አንቺ እንዲህ በደንብ ፐርፌክት ቻይንኛ ልትችያለሽው እንዴት ነው? ያው ከሱ ጋር በጣም ብዙ አመት ስትቆይ ቀስ በቀስ አሁን ቻይና ያለው ለኔ በጣም ስትራግል የሚለው ቋንቋ ነበር። እሱ ሳታውቂው በፊት ቻይንኛ አትችይም ነበር? እሱም እንግሊዝኛም አይችልም አማርኛም አይሞክርም። ለኔ ከባድ ነበር በዛን ታይም ላይ እና ያው ግዴታ በቻይና በምቆይበት ታይም ላይ ለስራ ግዴታ መልመድ አለብኝ። ያው ምክንያቱም ሁለታችንም ካልተግባባን እና ደግሞ እልህ ይዘኝ ነበረ ብዙ ነገሮች ለመቻሌ ብዙ ነገር ምትባይም ይመስልሻል። ለብዙ ስራዎችም እንዳልሽው ብዙ ነገሮች አቃርተውብኛልና ግዴታ መልመድ ስላለብኝ እልህ ያስለምዳል ብዙ ነገር። አሁን ግን በቃ ታወሪያለሽ? አዎ በደንብ እችላለሁ። ፐርፌክት እንደው ሁለት ቋንቋቸው ነው። ሌላም ቋንቋ አላቸው? አሁን የሱ ሀገር የተወለደበት ሀገርና እንደ ሀገራቸው የሚወራው ቻይንኛ አለ። ጭራሽ ቅኔ ሁሉ መዝረፍ ላይ ቀረሽ በቻይንኛ። ዋው ደስ ይላል። እሱስ አማርኛ እንዴት ነው? አማርኛ አሁን ላይ በዚህ 3 ወር አካባቢ ነው ከመጣ አሁን ላይ ይሻላል። አሁን ጎብዟል። በፊት ይሄ ቫይራልነቱ በቃ እንዲለምድ እንትን ብሎታል። እሱም እልህ ውስጥ ነው። አማርኛ መቻል አለበት። እንዴት ነው አማርኛ ቋንቋ ይከብዳል ወይ በይልኝ እስቲ?学习አማርኛ ናብና特别难不好学习我现在会一点点ትንሽ ይከብዳል እንጂ ቀላል ነው። በጣም ይከብዳል ነው። በጣም ይከብዳል። አሁን ትንሽ ነው የምችለው። አሁን ትንሽ ነው የምችለው። በጣም ነው የሚከብደው። ለመማር ከባድ ነው። እንዴት ነው እስቲ ዝግጅት ሙሽርነት? አሁን እንዳልሽኝ ትንሽ ጊዜያቶች በኋላ ልትጋቡ ነው። እስካሁን እጮኛ ናችሁ እና እስቲ እንዴት ነው ዝግጅት? ምን ይመስላል? 你现在马上我们2个结婚了，说舒适的东西和妈妈一家子怎么样？挺好吗？挺好，差不多了。差不多了。በጣም ቆንጆ ነው። ትንሽ ሊቀረን ሰዓት ትንሽ ጊዜ ሊቀረን ደስ ይላል። ብዙ ጊዜ እኛ ሀገር እንዴት ነው አሁን ቻይና ማግባት ምናምን ሲባል ሌላ ዜጋ የሆነ አሁን ትንሽ የተለመደ ነው፣ ግን በእርግጥ ተለምዶም ያልተለመደ ነገር ነው። ስቲል የሆነ እንደ የሚያስብል ነገር አለውና እንዴት ነው አንቺ ወደ ይሄ መጀመሪያ ስትገናኙ በስራ ነበረ አይደለ? ከዚህ ጋር ላለመድገም ነው እንትን የምለውና በኋላ ነው ወደ ፍቅር የተቀየረውና በቃ ለመጋባት ስትወስኑ ያለው ነገር ለቤተሰቦች ማስረዳት ባህሉ ምናምን እንዴት ነበር አክሰፕት የቀለለሽ? ላይክ አሁን እንዲቀለው ያደረገው ከመጀመሪያ ጀምሮ ያው ከአለቃ ከመሆኑ ጀምሮ እስካሁን ድረስ ማስተዋወቂ ማለት እሱን ያውቁታል። በጣም ሁሉንም ነገር ተረድተውታል፣ አውቀውታል ቤተሰቦች እና አሁን ላይ ወደ ፍቅር ቀይሬዋለሁ ለማለት ብዙም አልከበደኝም ነበር። ማለትም አለቃዬ መሆኑን ያውቁታል፣ ጥሩ መሆኑን ተረድተውታል እነሱም እና ገብቷቸዋል። ጥሩ ሰው መሆኑን አውቀውታል፣ ገብቷቸዋል።
ወደ ፍቅር ቀየርኩት ስላቸው ደግሞ አልከበደም ትንሽ እህቶቼ ምናምን ነው እንጂ እንዲሁም አባቴ ነው እንጂ አሁን ሌላ ከእናቴ ጀምሮ እኔ ፋሚሊ አሁን ደስ ብሏቸው ነበር እነሱም ቀስ በቀስ ሙር እንትን ሲሉት ደግሞ ወደውታል አሁን ደግሞ ወደ ትዳር ስል ደግሞ አልከበዳቸውም ያው ተስማሚ ስለ ሽምግልና የሚያውቀው ነገር አለ ልኳል ሽምግልና አቀልጂ እሺ ስለ ሽምግልና ሲሰማ መጀመሪያ ምን የተሰማው ነገር ሽማግሌ ይላካል የሚባለው ነገር ባጠቃላይ 我们 SLB 投票有一个文化，结完我1个月前必须有送3个人，你的3个人，这个文化怎么样？挺好吗？挺好。就这样嘛。果不子。挺好，我喜欢。ያው እንትኑን ባህሉን ወደዋለሁ አሁን ሽምግልና የሚለው ነው የጠየቁትና በጣም ቆንጆ ነው ደስ ይላል ይሄ ባህል ዘመካጂ ተገጠውሽ 怎么看啊？跟中国差不多。中国也是这个。明白了没有？እንዴት አየኸው ባህሉን ነው ትይና ያው ጥሩ ነው እንደ ቻይናም ነው አለሰው አዎ እንደ ቻይናም ነው አዎ ይሄ ምንድነው ቀናቶችን ይባላል የጋብቻ ቀን የሚታይበት ይባልና ሰዎች ይላካሉ ወደ ቤተሰብ ማለት ነው ሴቷ ጋር ነው ወይስ ወንዱ ጋር ሴቷ ጋር ይላካልና የሷ ቤተሰቦችና የተላኩ ሰዎች ነው የጋብቻውን ቀን የሚያዩት ቆርጠው እና ብዙ ልዩነት የለም ትንሽ የሚለየው ሲኬድ የሆነ አንዳንድ ነገሮች ይዘው የሚሄዱ ላይ ነው ዋው በጣም ደስ ይላል ስለዚህ የተዘገጃጀ ነው ለሰርግ በደንብ እንትን እያላችሁ ነው ያላችሁት ማለት ነው 结婚是只有一次结婚了必须有开心好好结婚እሺ ችግር የለውም እሺ ያለኝ መሰለኝ እንጂ አይ ቋንቋ እሺ ቸከቸክሽ ያለኝ መሰለኝ እሺ ችግር የለውም የተዘጋጀን ነው ኦኬ ብላ አረ እየበላችሁ ወይ ጉድ በማንኪያ ይሻላል ሳንዱች ላይ ያደረገው ነው አየሽ በቃ ሽሎ ኢትዮጵያ ሽሎ ነው አያምርም እንጂ ጣጣል ሎክ ነው ጎዳ ግን ሲታይ ጥሩ አይደለም ብሎ አንቺ ምንም አልበላሽም እሱ እኮ በደንብ ባላ ጎዳ አየሽ ሽሮ ወድም ብለሽ ግን ይኸው ዛሬ እሱ ተገኘ ፓስታውን እኮ አልነካውም ጭራሽ እሱ እንደውም አልተመቸውም መሰለኝ ሽሮ ይሻላል መሰለኝ ዋው በጣም ደስ ይላል እንግዲህ ነገሮች ወደ መልካም ተቀይረው እንግዲህ ባላሰባችሁበት መንገድ አሁን እንደዚህ በደንብ ወደ ቢዝነስ ተቀይሮ በስራ ላይ ነው ያላችሁት አይደለ ደስ ይላል እንዴት ነው እሱም እዚህ አንቺ እንግዲህ እዛ ታዋቂ ነኝ እስቲ ሰምቻለሁ ልበል ቻይና ማለት የመታወቂያት በቲክቶክ ረገድ ነው ወይስ በምን የስራ ዘርፍ ነው ቻይና የምትታወቂ አሁን በቲክቶክ አለምን መሰለሽ ከስራ ስንተዋወቅ እኔ የሱ ላይ ማርኬቲንግ የሚሰሩትን ስራዎች ላይ ማስተዋወቅ ነበረ በጎን ለጎን ደግሞ ያው ቲክቶክ ይሰራ ነበርና በዛ ላይ ደግሞ እንደ ሞዴሉ ብዙ ነገሮችን አስተዋውቅልታለሁኝና ከዛ ጀምሮ ከተወቃችን ጀምሮ እስካሁን ያና ለተመልካች ስለሚያወራ በዛን ታይም ላይ ያው የተገናኘንበት ትውቃችንን ምናምን ለሰው ቫይራል ይወጣው እሱ እየመጣው እንደ ስቶሪ ታይም እያደረገ ነገር ነበር ኦኬ ነገሩ የት ስለምንሄድ ሁሉንም ነገሩ እና እንትን ቫይራል ወጣም አንደኛ የተለያየ ሀገር ዜጋ በመሆናችንም አንድ ላይ መሆናችንም አሁን ላይ ከቻይና ከዚህ በፊት ተጋብተናል ሰርግ አድርገን ነበር የምርሽ ነው ኦኬ ስለዚህ እንደ ኢትዮጵያ ነው ተጋቡት ማለት ነው ማለትም የዚህኛው ቤተሰቦች ጋር ማለት ቤተሰቦች ኦኬ ስለዚህ ተጋብታችኋል ማለት ይቻላል እጮኛ ሳይሆን ማለት እንዳልናችሁ ኦኬ በጣም ደስ ይላል ማን ነው ግን እውነቱን እንትን ምን የመጀመሪያው እንደ ፍቅር ሲቀየር እወድሻለሁ ያለው ወይም እወድሃለሁ ያለው ማን ነው እሱ第一次谁说的我爱你是不是我说的እኔ ነኝ አለ外父我的杀了我እወድሻለሁ አልክ ምንሽ እንደሚወድልሽ ጠይቂልኝ 你喜欢我的什么东西心好 ልቧ ጥሩ ነው ሺኋን ነው የምትወድላት ልቧን ዋው አንቺስ እኔም እንደሱ ያው በጣም ጥሩ ሰው ነው በዚህ አጋጣሚ ያው ልቡ በጣም እንዴት ነው ልበልሽ የዋህ ምን አይነት ሰው ነውና ላይክ እንዳየው ወይም ደግሞ እንድቀርበው ሞር ያደረገ የዋህነት በጣም
ደስ ይላል። እንግዲህ የስራሽ አጋጣሚ ከሱ ጋር አስተዋወቀሽ፣ ከሱ ጋር ተዋውቀሽ ደግሞ የተፈጠረባችሁ የሆነ አጋጣሚ የስራ መበላሸት ዛሬ እዚህ ላይ በቃችሁ። የነገር ነው ፈጣሪ ያውቃል፣ ግን ነገሮች እየመሩ እዚህ ላይ ያመጣችሁና ደስ ይላል። እየበላችሁ ብሉ። ብላ ምንድን ነው በቻይንኛ ንገሪኝ? ችፋ እሺ ያለ ጎበዝ። ሽሮን ወዱት። እንጀራ በፓስታ አንቺ መልመዱ። እኛ ከኢትዮጵያኖች ከሆነ እንጀራ በፓስታ ወይኔ። እሺ አንቺ ከነሱ ሀገር በጣም የምትወጂው ምግብ ምንድን ነው? ጉረሽ ማቀል ወዳው ምግብ ከነሱ ጋር አለ። ይሄ ምንድን ነው? በፍርኖ ዱቄት የሚሰራ ሚያ ይባላል እነሱ ጋር። በፍርኖ ዱቄት ነው የሚሰራው። አንድ ላይ ሾርባ አድርጎ ውሃ አለው። ፍርኖ ዱቄቱ እንደ ፓስታ ነው የሚቆራረጠው። ደስ ይላል። በጣም የምወደው ምግብ መስራት ይችላል። በጣም ጎበዝ ነው። ምንድን ነው መስራት የምችለው? ባይውስ የኛን አይደለም አይደል? የኛን ይችላል እንዴ? አይችልም። እንቁላል ያው እንዳለ ማለት የነሱ ሀገር በጣም ይቀላል። 你会做的是什么东西？ ቢስቲ እየበላች ጎበዝ። ጉርሻው ራሱ እንጀራ አጠቃለሉ። ACL Beyond 饭吗？ACL Beyond 饭这个可以。帕斯塔、欧古拉肉。ፓስታ እንቁላል ጥሩ።他说你会做中国的饭什么东西？最大会的。土豆丝、西红柿炒鸡蛋。土豆丝。西红柿炒鸡蛋。ድንች ፓስታ እና እንቁላል ይሰራሉ። እነሱ ቀለል ይሉኛል ለማሰብ። በጣም አሪፍ። እስቲ ፍቅርህን ግለጽላት። የሚሰማ ይመስለኝ እነግረዋለሁ። ንገሪኝ። 他说你怎么爱老婆了？你跟他说。怎么爱你了？对，你跟我说。ችግርን ትነግረናለች。就那样爱吗？怎么爱？你说讲嘛，我特别爱你，我喜欢你，老婆这个那个。就是我特别爱你。特别喜欢你，你心特别好，人漂亮，身材好。የመሰለኝ ልንገርሽ፣ እኔ እንጃ ግን ልቡን ሲነካ ይቻላል። ከልቤ ነው የምወድሽ። ሁሉ ነገርሽን ነው የምወደው ያለ መሰለኝ። እንደዚህ ስል መሰለኝ አንቺ ጨርሽ። ጎበዝ ነሽ። እንትን አላልሽም። ጎበዝ ነሽ። ልብሽ ጥሩ ነው። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። አንቺም ቆንጆ ነሽ፣ አቋምሽም ቆንጆ ነው። በጣም ነው ሁሉ ነገርሽን ወደዋለሁ። አንቺም በቻይንኛ በሚገባው 我要老公特别爱你，特别喜欢你，这辈子和你一起白头到老，我给你生宝宝。OK。好。OK。亲老婆，知道。ያው እሱ ከገባው ችግር የለም ብዬ ነው። ደስ ይላል። ሌላው ወደ መጨረሻው መልሳላችሁ። አንገቱ ላይ ይታየኛል። ምን እንዳደረገ ያውቃል? እስኪ ጠይቂው። አንገቱ ላይ ማህተቡ። ኦኬ ማህተቡ ያውቃል።你戴的在这边是什么东西？他说。耶稣。እስኪ ያሳየኝ። ምንድን ክርስትና እንደሆነ ማለት ሚኒንጉ ገብቶታል? በጣም ዋው። እንደውም ደስ ይላል።这个吗？እያየ ነው። ጎበዝ። እንዴት ስትነግሪው ይሻላል? ማለቴ ይሄን ወደ ስለ እምነት ምናምን በፊት ምን ነበር ማለት አሁን እነሱ ጋር ይሄ ነው የምትይው ሃይማኖት የለም እና ከድሮ ጀምሮ ከትውውቃችን ጀምሮ ነግሯለኝ። ሙራውን ለምሳሌ እነሱ እኔ ቻይና አሳማ ነገር ይበሉ እኔ እናገረዋለኝ። ሃይማኖቴ እንደዚህ አልበላም አይነት ነገር በጣም እንትን ስለምለው ሃይማኖቴ ከትውውቃችን ጀምሮ እስካሁን ድረስ ነግሯለሁ። አነሳበታለሁኝ እና ከኔ ጋር ስለሆነ ብቻ ወደ እኔ ሃይማኖት እንዲመጣ አልፈለግኩኝም። ራሱ አምኖበት ወዶት ፈልጎት እንዲመጣ ነበር የፈለኩትኝ እና ያው እግዚአብሔር ብሎ ደግሞ ቀስ በቀስ ነገሮችን ያው ቀጥታ ግዴታ ከኔ ጋር መሆን ስላለብን አንተ የኔን ሃይማኖት መሆን አለብህ አላልኩም። እነሱ ያው እንዲረዳው እንዲገባው እንዲወደው ቀስ በቀስ ያሉትን ነገሮች እንትን አልኩኝ። ቀላል አይደለም። ቻይንኛ እንግሊዘኛ ቢሆን ካን ትንሽ ቀለል ይለኝ ነበር ለኔ በቻይንኛ ስለሆነ ከብደኛል። ብዙም ሰዎች ደግሞ አስረዱልኝ ለማለት ደግሞ ከብዳል እና በቃ ቀስ በቀስ ያሉትን ነገሮች
ቤተክርስቲያን በመውሰድ ከአባቶች ጋር ያሉትን ነገሮች እያስተረጎምኩኝ ለኔ ለመጨረሻ እኔም በቃ አንገቴ ላይ ክር ማሰር ፈልጋለሁ። እንደናንተ በጣም ይሄን እናቴ ጋር ሁላ ይሄዳል። እኔና ማዘር ቤተክርስቲያን ስንሄድ እኔንም አርጉልኝ ይላል፣ አንገቴ ላይ ክር አርጉልኝ ይላልና በመጨረሻ እግዚአብሔር ፈቅዶ በራሱ ፍላጎት ራሱ እንዲጠይቀኝ እንጂ በራሱ ፍላጎት መቀያለው ማለት በቃ እንዲ ክርስቲያን ራሱ በራሱ ፍላጎት እንዲጠይቀኝ ያደረኩት እንጂ እኔ መውሰድ አለብኝ ግዴታ አይነት ነገር እሱ አልፈለኩኝ። ሁሉ ነገር በራሱ ፍላጎት ነው እንጂ ያው እኔ ገፋፍቻ አልፈለኩም። እንዴት ነው ወደድከው? በይ 现在带的这个东西啊，怎么样？你相信挺好吗？ወደዋል ወደሃል ቆንጆ公牛 ብሉሽ ኧረ በእናታችሁ ወይ ጉድ ሽሮዋን እንደዚህ ተሻማንባት አይወድም ብለሽኝ ብላ ምን ነው ጠገብክ OK ብላ ብሉ ምን ይምጣ ምን ጎደለ ብሉ በእናታችሁ起来ምንድን ነው የሚሉሽ አንደም አልጣፈጠም ነው አይደለም走我带你去个地方አይ ምግብ ይበላል ምንድን ነው ምን ሆነ ኧረ እህል ክቡር ነው በዩ በቻይንኛ ምን ሆኖ ነው ና ወደ ሾማ ኧረ ምንድን ኧረ ስርዓት ንገሪው ኧረ እህል ቦታ ወስዳችኋለሁ ብሎኝ ነበረ我带你去个地方አንድ ቦታ ወስዳችኋለሁ ብሎኝ ነበር እኮ ታዲያ走look OK 了回来扒拉ጥሩ እያወራን ነበር ማሳየት አለብኝ አሁን ቀይር ነው የሚለው አንቺ በስማ እሺ በቃ ሂሳብ ይከፈልልሽ መጣው በቃ በጣም ይቅርታ ኧረ ችግር የለውም ወይ ጉድ ሂሳብ说好喝吗老婆我给你买房子了吗现在不想吃你呀真的吗咋了嘛你给人家娜娜说ሰላም ነው ሰላም እንዴት ነህ? ደህና ነው ሰላም እንዴት ነህ እንዴት ነሽ?我把房子给你买好了这儿的房子挺好的ያየሁት ማስታወቂያ ነገር አንድ ላይ ያያልኝ ነውና አዎ ልክ ናችሁ ትክክለኛ ቦታ ላይ ነው የመጣችሁት ደግሞ ቁጭ ብለን ደግሞ ያለውን ነገር በሰፊው አስረዳሻለሁ ኦኬ እሺ እሺ ተከተለኝ ቁጭ በይ እሺ ሰላም እንግዲህ እንኳን ደህና መጣችሁ ማቴላ እንኳን ደህና መጣችሁ ታሪክ እንግዲህ ለምን እንደመጣሽ አላወቅሽም በቅድሚያ ግን እስቲ ቺንቴምር እየቀመሳችሁ የድርጅታችን መታወቂያ ስለሆነ ይሄንን እየበላችሁ ያለውን ነገር በደንብ በሰፊው ዲስከስ እናደርጋለን ማለት ነው እስቲ ቴምር ይወዳል 这个东西我们也想要好吃那好 ዛሬ ማለት ለምደው ነገር የለም 这字儿一样你们中国的字儿一样这个吃吗 ኧረ እንዳይታነቅብሽ 这个哎呀这个人来了来一点对 ፍሬ ያለው እሺ ፍሬው እንዳይወጣው ነገር ፍሬው እንዳይወጣው ነገር ታሪክ 有东西不要吃 ቴምር አይበሉም እንደዛ አለ የሆነች ፍሬ 公主 እንደዚህ አይደለም ኦኬ ቆንጆ ቢዮ ጋንስ የተያ ምን አለ ቆንጆ ነው ለጤና ታለቀበት ገና ትልቅ ነው好吃 ፍሬውን ግን ገመጠው መሰለኝ አለ Chinese talk 公主是好吃好吃ሆቺያ ቆንጆ ነው ግን ቀደም አስተምረኸኛል ኃይል በደንብ ትግባባሽ እንዴ ቀደም እዛ መሳስን በላብት እንደተፈጠረ እንዴት አንገድግሮ ይዞን እንደመጣ ብታውቂ አዎ ምግብ አቋርጠን እኮ ነው የመጣ ነው ታሪክ እንግዲህ ለምን እንደመጣች አላወቀች እኔ እስካሁን አላወቅኩኝም እስቲ ኦኬ እንግዲህ እኔ ያለውን ነገር በደንብ በሰፊው አወራሻለሁኝ ለሱም ለማቴለም ደግሞ እያስተረጎምሽ ትነግሪልናለሽ ማለት ነው በ5,700,000 ብር እዚህ መሃል ሳር ቤት ቫቲካን ኤምባሲ አጠገብ ባለ 2 መኝታ ቤቶች እና ባለ 3 መኝታ ቤቶች ሽያጭ ጀምረናልና እሱ ማስታወቂያ አይቶ ነበር እሱ ኮንታክት ያደረገኝ የነበረው እንግዲህ አንቺ መኖር ደግሞ ጥቅሙ ለሱ እያስተረጎምሽ ያለውን ነገር
ታወራለሽ ማለት ነው። ከዚህ መሆኑን ባቅ ኖሮ እኮ ተረጋግተን ምሳችን እኔ ብድግ ብሎ ድንገት ሲመጣ ምግቡንም ሳጨርስ እንግዲህ ያስቸኮላችሁ ምክንያት ይሄ ኦፈር የመጣው በጣም ቆንጆ ለደንበኞች በጣም አሪፍ የሆነ ኦፈር አቅርቧል። ቴምር ሪል ስቴት ይባላል ድርጅታችን። የሚታወቀው እንግዲህ አፎርደብል የሆኑ አፓርትመንቶችን መሀል አካባቢ ላይ ለምሳሌ ፒያሳ፣ ሳር ቤት፣ አያት እንደዚህ አይነት ቦታዎች ላይ ቆንጆ ቆንጆ አፓርትመንቶች ያወጣልና ብዙ ደንበኞችም እንግዲህ አሁን ያወጣነው ወደ 35% ዲስካውንት ነው። እሱን ሰምተው እየመጡ ስለሆነ እንግዲህ እንዳያመልጠው ይመስለኛል እያስቸኮለ ያመጣችሁ።我和我老婆马上在 WZ 结婚，必须要一个漂亮公共的房子。你给他说。አሁን እያለኝ ያለው ቆይተን ልንጋባ ነውና አሁን በቅርብ ልንጋባ ነውና አመሰግናለሁ። እና በጣም ቆንጆ የሚያምር ቤት እፈልጋለሁኝ ከተማ ላይ የሆነ አሪፍ ቆንጆ ቤት እፈልጋለሁኝ እያለ ነውና ይሄንን ደግሞ አስረጅልኝ። እንግዲህ ጥሩ ሰዓት ነው የመጣችሁት። ታሪክ እንግዲህ አሪፍ ሰዓት ነው የመጣችሁት። እዚህ እንደነገርኩሽ ሳር ቤት የብዙ ኤምባሲዎች ከ18 በላይ ኤምባሲዎች ያሉበት በጣም ቆንጆ የሆነ ከሴኩሪቲም አንጻር ከአካባቢው ለመኖር ከምቹነትም አንጻር በጣም ቆንጆ የሆነ ቦታ ላይ ይሄኛው 4ኛ ሳይታችን ነው። ከዚህ ቀደምም እዚሁ ሳር ቤት ቫቲካን ኤምባሲ አካባቢ አውጥተን ነበርና ይሄኛው እንግዲህ 4ኛ ፕሮጀክታችን ነው። እዛ ላይ እንግዲህ ከአስፓልት አጠገብ እንደዚህ በኮሪደር ባማረች ሳር ቤት ላይ እንደነገርኩሽ ከ80 ካሬ ጀምሮ እስከ 152 ካሬ ድረስ የተለያዩ አማራጭ ያላቸው አፓርትመንቶች ናቸውና እንደነገርኩሽ እንግዲህ ከአስፋልት ጎን ላይ ነው የሚገኘው። ግራውንድ ፕላስ 21 የሆነ ለመኖር የሚመች አፓርትመንቱን ከ3 ሊፍቶች በላይ ያሉት ቆንጆ ቦታ ላይ ነው ያለውና የተለያዩ ዲስካውንቶች አሉት። ቀድሜ እንደተናገርኩትኝ ከፍ አድርጎ ለሚከፍል ሰው እስከ 35% ቅናሽ ድረስ ማለትም ከ5 ሚሊዮን ብር ድረስ የሚደርስ ቅናሽ አላቸው እና እነዚህ እንግዲህ ያው ሌላ ቦታ ላይ አንድ አፓርትመንት የሚያስጨምር ዋጋ ነው። እዛ ላይ እንግዲህ ጥሩ ቦታ ላይ ጥሩ ዋጋ እንደዚሁም ደግሞ አፎርዳቢሊቲውንም ካነሳን አይቀር በዚህ ዓመት በኢትዮ ሪል ስቴት አዋርድ ላይ አፎርዳብል የሆኑ አፓርትመንቶችን ቆንጆ ቆንጆ ቦታዎች ላይ በመሸጥ በሚል ተሸላሚ ሆነናል በአንደኝነት ደረጃ ማለት ነው እና ጥሩ ሰዓት ላይ ነው የመጣችሁት። እዚኛው ህንጻችን ላይ 80 ካሬ ጀምሮ ነው ባለ 2 መኝታዎች ማለት ነው። ብዙ ጊዜ 80 ካሬ ባለ 1 መኝታ ወይ ስቱዲዮ ካልሆነ በስተቀር ባለ 2 መኝታ በሪል ስቴት አልተለመደም። ያው መሀል ሳር ቤት ላይ በሆነበት ቦታ ላይ ማለት ነው። 80 ካሬ አለን። የካሬ ዋጋቸውም ከ110 ሺህ ብር ጀምሮ ነው የካሬ ዋጋቸው እና ይሄኛው ኖርማል ያለ ዲስካውንት ለሚገዙ ሰዎች ማለት ነው 110 ሺህ ብር። ከዛ በኋላ ግን እንደነገርኩሽ 35% ቅናሽ ሲደረግ ወይም ደግሞ አሁን ላይ ሙሉ በሙሉ ከፍላለሁ 100% እና 35% ቅናሽ ማግኘት እፈልጋለሁ ለሚል ደንበኛ በካሬ 71 ሺህ ብር ነው እየሸጥን ያለ ነው ማለት ነው። 71 ሺህ ብር እየሸጥን ነው። እንደነገርኩሽ ባለ 2 መኝታ 5.7 ሚሊዮን ብር ይመጣል ጠቅላላ ዋጋውን ለሚከፍል ሰው ማለት ነው። ኖርማል ደግሞ ቀስ እያልኩኝ የኛ ፕሮጀክቶች አሁን በ2 ዓመት ተኩል ጊዜ ውስጥ ነው የሚጠናቀቁት። ኤግዛክት 2 ዓመት ተኩል ላይ ለደንበኞች ይረከባሉ ማለት ነው። በዛ ጊዜ ውስጥ ደግሞ ከፍዬ ማጠናቀቅ ፈልጋለሁኝ ግንባታ ሂደቱን እያየሁኝ ከፍላለሁ ለሚል ደንበኛ ደግሞ ቅድመ ክፍያው 20% ነው። ጠቅላላ ደግሞ የ80 ካሬው ባለ 2 መኝታ ጠቅላላ ዋጋው ደግሞ 8,800,000 ብር ነው ማለት ነው። ቅድመ ክፍያውን 20% 1.7 ሚሊዮን ብር ከፍሎ ቀሪውን ይሄ ከ20% ውጪ ቀሪው ክፍያ 5% እያሉ ነው የሚቀጥሉት ማለት ነው። ለእናንተም ረጋ ብላችሁ ፕሮግረስንም እያያችሁ የደረሰበትንም እያያችሁ ጥሩነቱ ደግሞ ታይም ቤዝድ ቢሆን ያው በዚህ ጊዜ ሳይሰራም ክፈሉ የሚባል ነገር ሊኖር ይችላል። ይሄኛው ግን ፕሮግረሱን እያያችሁ የደረሰበትን እያያችሁ 5% እያደረጋችሁ በ18 ዙር በ2 ዓመት ተኩል ውስጥ ከፍላችሁ ማጠናቀቅ ትችላላችሁ ማለት ነው። ወሰናችሁ እንዴ? ምንድን ነው ያልሽው? እቤት ሄጄ አስረዳሃለሁ እስቲ ያሉትን ነገሮች እቤት ሄጄ አስረዳሃለሁ ያልኩትና አሁን ጥያቄ የፈጠረብኝ ነገር ታማኝነታችሁ በምን ያህል ጊዜ ያልቃል፣ በምን ያህል ጊዜ እጃችን ታስረክቡላናችሁ የሚለው። ኦኬ ጥሩ ጥያቄ ነው ያነሳሽው። የብዙ ደንበኞች ጥያቄ ነውና ታማኝነቱን ካነሳሽ አይቀር ቴምር ፕሮፐርቲስ ለ8 ዓመታት ያክል በሪል ስቴት ዘርፉ ቆይቷል። ከዛ በፊትም ደግሞ ለ10 ዓመታት ያክል ኮንስትራክሽን ስራ ላይ የቆየ ትልቅ ካምፓኒ ነው እና
በዚህ በ8 ዓመት ጊዜ ውስጥ ወደ 7 ፕሮጀክቶችን ዴሊቨር አድርገናል። ለመጥቀስ ያክል ለቡ፣ አያት፣ 4 ኪሎ፣ አጣና ተራ ላይ እንደዚህ የተለያዩ ቦታዎች ላይ አፓርትመንቶችን ጥንቅቅ አድርጎ አስረክቦ አሁን እየኖሩበት ነው የሚገኘውና በተመሳሳይም ደግሞ አሁን እንደነገርኩሽ ቅድም እንዳነሳውልሽ እዚሁ ሳር ቤት ራሱ የሸጥናቸው አፓርትመንቶች አሉ ብዬሻለሁኝና እነሱ አሁን ኦልሞስት ከዓመት በፊት ቤዝመንት ላይ የነበሩ ሳይቶች ናቸው። አሁን ስትራክቸር ስራውን ጨርሶ ወደ 21ኛ ፎቅ የደረሰ ሳይት አለን እና አያት ሎሚያር ሱፐርማርኬትም እንደዚሁ ስትራክቸር ስራውን በ5 ወር ጊዜ ውስጥ ነው የጨረሰው እና የተለያዩ ቦታዎች ላይ እየገነባን በከፍተኛ ፍጥነት ነው እየሰራን ያለ ነው እና በዚህም ዓመት ጊዜ ውስጥ የምናስረክባቸው የተለያዩ ሳይቶች አሉ። የእናንተንም እንግዲህ በዚህ በ2 ዓመት ጊዜ ውስጥ እንደምናስረክብ በደንብ እርግጠኞች ነን። ትንሽ እንትን ያለኝ ግን ማለት ነው ያው አፎርድ የሚደረግ ዋጋ እንደሆነ የቴምር ይታወቃል። ግን ደግሞ ለምሳሌ ዲስካውንት ተደርጓል ስትይ 35% በትክክል በካሬ 71 ሺህ ነው እናደርገው ብለሽኛል እና እንዴት ነው አዋጭ ነው? ያው አንዳንዴ ሰው ዋጋም ሲቀንስ ይፈራል እንዴት ይላልና እሱ ነገር ልክ ነሽ። ብዙ ደንበኞቻችንም እንደዛ ነው የሚሉን እና ያዋጣቸዋል ወይ ይሄ ዋጋ ይሉናል እና ምንድነው መሰለሽ እንደነገርኩሽ 100% ለሚከፍል ነው 35% ዲስካውንት አድርገን በካሬ 71 ሺህ ብር የምናደርገው ማለት ነው። ይሄ ደግሞ ምንድነው መሰለሽ ታውቂያለሽ መቼም የኢትዮጵያ ብር በየዕለቱ እየወደቀ ነው የሚሄደው እና የዛሬ 3 ዓመት ወይም ደግሞ የዛሬ 2 ዓመት ተኩል ያለውን በ110 ሺህ ብር አባስታችሁ ከምትሰጡን አሁን ላይ የምትሰጡን 6 ሚሊዮን ብር እኛ እንወስደውና የተለያዩ የኮንስትራክሽን ማቴሪያሎችን ስቶክ እናደርግበታለን። እንደዚሁም ደግሞ ቀደም ብለን ኤቭሪቲንግ አሁን እንደነገርኩሽ የተለያዩ ፕሮጀክቶቻችንን በጣም በፍጥነት ነው እየሰራን ያለነው ምክንያቱም በቂ ፋይናንስ ስላለን ማለት ነው። ስለዚህ አሁን ላይ የምትሰጡን 6 ሚሊዮን ብር የተሻለ ዋጋ አለው ኢንስቴድ ኦፍ ከ3 ዓመት በኋላ ከምትሰጡን 10 ሚሊዮን ብር ማለት ነው። ስለዚህ አሁን በምንሸጥበት በ71 ሺህ ብር ብዙ ነገሮችን እንሰራና ከዛ ቀደም ብለን ይህንን ኢንፍሌሽኑን እናመልጠዋለን ማለት ነው። ለእናንተም ደግሞ 35% ዲስካውንት ስናደርግ አሁን የምትሰጡን ገንዘብ የተሻለ ቫሊዩ ስላለው በዛም ደግሞ የሚመጡብንን የዶላር ጭማሪ የኮንስትራክሽን ማቴሪያል ጭማሪዎችን በሱ ማምለጥ እንችላለን ማለት ነው። ለዛ ነው ይሄን ዲስካውንት አድርገን ለደንበኞቻችን አትራክቲቭ ያደረግነው ይሄንን ሽያጭ ማለት ነው።我写给他1半美金之后6个月涨价了之后咋弄呢？你给他们说问问他们说话。እሺ አሁን እሱ ጥያቄ የሆነበት በዶላር ነው የሚከፈለውና ዶላር አሁን በሚጨምርበት ታይም ላይ ይጨምራል እንዴ? ዋጋውም አንድ ላይ እንዴት ነው ያለው ነገር? ኦኬ ጥሩ ጥያቄ ነው ያነሳው። አክቹአሊ እኛ ጋር በዶላር አይደለም ውላችንም ኤቭሪቲንግ የምትከፍሉት በዶላር አይደለም በኢትዮጵያ ብር ነው። ሙሉ በሙሉ በኢትዮጵያ ብር ነው። ዶላርም ሲጨምርም ሆነ የኮንስትራክሽን ማቴሪያሎችም ሲጨምሩ ምንም አይነት እናንተ ላይ የገንዘብ ጭማሪ አይኖርም ማለት ነው። አሁን ቅድም እንዳስረዳውሽ በነገርኩሽ ዋጋ ነው እስከ መጨረሻው ድረስ ከፍላችሁ የምታጠናቅቁት ማለት ነው። ይህም ነው ደግሞ ከሌሎች ሪል ስቴቶች ቴምርን የሚለየው። አግሪመንታችን ላይም በደንብ በስርዓት ነው የምናስቀምጠው። ምንም አይነት የዶላርም ሆነ የዋጋ ግሽበት ቢኖር ምንም አይነት እናንተ ላይ ዋጋ እንደማይጨምር በደንብ በግልጽ ነው የምናስቀምጠው ማለት ነው።不涨价我知道可以不涨价那就买了直接给他付1半定金就行了。 好 እሺ እንደ አማራጭም ደግሞ ብዙ ፋሚሊ ሰፋ ያለ ፋሚሊ ያላቸውም ሰዎች ደግሞ ባለ 3 መኝታ ቤቶች አሉን ከ139 ካሬ ጀምሮ አለንና 139 ካሬውም ደግሞ በኖርማል ዋጋው ከሄድን 15 ሚሊዮን 900 ሺህ ነው የሚመጣው። 139 ካሬ ከተጨማሪ ሰራተኛ ክፍል ጋር ሰፋፊ ባልከኒዎችን ይዞ ማለት ነው። ዲስካውንት ተደርጎበት ደግሞ ቅናሽ ሲደረግበት ደግሞ 10 ሚሊዮን 300 ሺህ ብር ይመጣል ማለት ነው። በጣም ትልቅ የሆነ ካሬ ነው። ሁሉን ነገሮችን ያሟላ ነው። 2 መታጠቢያ ያለው ባልከኒ ያለው ሜድስ ሩምም አለውና ወደፊት እንግዲህ ሰፋ ያለ ቤት ደግሞ የምትፈልጉ ከሆነ ደግሞ ይሄንንም እንደ አማራጭ መውሰድ ትችላላችሁ። በጣም አሪፍ። ፒያሳ ያለው ሳይታችሁ እንዴት ሆነ? ምን ደረሰ? ኦኬ ልክ ነሽ። ፒያሳ ላይ ሳይት አለን፣ ሱቆችና አፓርትመንቶች አሉንና አክቹአሊ አብዛኛውን ሸጠን ጨርሰናል። ፒያሳ ላይ ያለንን ግን እንደምታውቂው ከዚህ ቀደም መተሽ ነበር አይ ቲንክ አይደለ? ሱቆች አሉን ከጊዮርጊስ አደባባይ ፊት ለፊት እዛ ላይ አሁን ግራውንድ ላይ ሱቆች አሉን። ኦልሞስት አሁን የቤዝመንት ስራውን እየተሰራለት ነው ያለው። ቁፋሮም ኤቭሪቲንግ አልቆ ቤዝመንት ስራ ላይ ነው ያለውና ግራውንድ ላይ በ7 ሚሊዮን ብር ጠቅላላ ዋጋ እየሸጥን ነው። 2.8 ሚሊዮን ብር ነው ቅድመ ክፍያቸውና እንዲሁም ደግሞ ከሱቆቹ ፊት ለፊት ደግሞ ትልቅ 10 ሺህ
ካሬ ላይ ያረፈ ተርሚናል አለው እና እዛ ላይ ፒያሳ የሚመጡ ባሶች ሊሆን ይችላል፣ ታክሲዎች ሊሆን ይችላል፣ ለፓርኪንግ የሚያገለግል ነው እና ሱቁን ከነገበያው እንግዲህ ቴምር እንደሚሸጥ የታወቀ ነው። እዛ ላይ እንግዲህ ግራውንድ ላይ የተወሰኑ ሱቆች አሉ። በተጨማሪም የተወሰኑ አፓርትመንቶችም አሉን ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት እና የተለያዩ አማራጮች አሉን ከጥግ እስከ ጥግ። እንግዲህ የተሻለውን እናንተ መምረጥ ትችላላችሁ ማለት ነው። በጣም አሪፍ። እንግዲህ ማቴላ ጥያቄ ካለው መጠየቅ ይችላል። አክቹዋሊ አብዛኛውን ነገር አንቺ እያስረዳሽው ነበር እና ጥያቄ ካለ ማንሳት ትችላለህ ማቴላ። ላጉዮ ወንቲማ ሚሾ ሜስራ ችግር የለው ጥያቄ የለኝም ያለው ነው። አሁን እሱ ምንም አይነት ጥያቄ የለውም። ያው ይሄ ከባድ ነገር ነው እና ያው ቤቱም ሄጄ አስረዳዋለሁ ያሉትን ነገሮች እንወያይና እኛ ደግሞ እንደውልላቸዋለን። የተለያዩ አሁን በቅርብ ደግሞ ተመልሰን ወደ ቻይና ስለምንሄድ በምን እናገኛቸዋለን ወይ ስልክ ያላችሁን ነገሮች እስኪ ሼር ብታደርጊኝ። እሺ ስልኮች አሉን እንግዲህ ወደ ቻይና ስትሄዱ ደግሞ ከዛም ያሉ ደንበኞች በ0932036380 በዚህ በዋትሳፕም በቴሌግራምም በኢሞም ቀጥታን በመደወል ሊያገኙ ይችላሉ። እናንተም እንግዲህ ልታገኙ ትችላላችሁ። ምናልባት ከናቸው መጨረሻ ላይ ማለት የምትፈልጊው ነገር አለ? መናገር የምትፈልጊው ነገር ካለ? ኦኬ በደንብ አለ። ያው እንደነገርኳችሁ ሳር ቤት የተለያዩ ኤምባሲዎች ያሉበት የተለያዩ ሆስፒታሎች፣ ትምህርት ቤት፣ ጊብሰን ሊሆን ይችላል። የተለያዩ አንድ ቤት ሊኖረው የሚገባቸው የተለያዩ መሰረተ ልማቶች የተሟላበት አካባቢ ላይ በዚህ ዋጋ እየሸጥን ነው የምንገኘው እና ለ10 ቤቶች ብቻ ናቸው እነዚህ ኦፈሮች የወጡት። ሳያመልጣችሁ እንግዲህ ከታች በምናስቀምጠው ስልክ ቀድሞ ይደውሉ ነው የምለው። እናንተም እንግዲህ ቶሎ ተማክራችሁ ብትወስኑ ጥሩ ነው። እንግዲህ ማቴላም ደግሞ በደንብ ሄዶ ደግሞ ቻይና ስትሄዱ እንግዲህ ሌሎቹም ወደዚህ እየመጡ ሀገራችን ኢትዮጵያ ላይ ቤት እየገዙ እየበዙ ይመጡ ነገር የለም። በጣም አሪፍ። እንግዲህ ስላስረዳሽን ስለነገርሽን ቆንጆ ገለጽ ስላደረግሽን ከልብ እናመሰግናለን። እኔም ከገዛው እንግዲህ እመጣለሁ። ግድ ነው። አንቺንም እንይዝሻለን። እሺ ቴንክ ዩ። ሰላም ነው። እሺ እናመሰግናለን። እሺ ታዲያ ማቴላ መልካም ቀን።